ቁርአን የጅብሪል ቃል ነው የሚሉ ሰዎች ምንድነው ማስረጃቸው ሲባሉ ኢነሁ ለቀውሉ ረሱሊን ከሪም ይህ ቁርአን የክቡር መልእክተኛ ንግግር ነው የክቡር መልእክተኛ ቃል ነው ብለዋል ይላሉ ሁለት ቦታ ተጠቅሷል ሱረቱል ሐቅ እና ሱረቱት ተክዊር ሱረቱት ተክዊር ላይ ያለው ጅብሪልን ነው የሚገልጸው ሱረቱል ሐቅ ላይ ያለው ረሱላችንን ነው የሚገልጸው ነገር ግን ቃሉን ላየው ሰው ግን እንደውም የአላህ ቃል ለመሆኑ ትልቅ ማስረጃ ነው እንዴት ከተባለ ረሱል ወደሚለው ላይ ነው ኢነሁ ይህ ቁርአን አለ ለቀውሉ ረሱሊን የመልእክተኛ ቃል ነው ያለው የጅብሪል አላለም ወይም ደግሞ የነብይ ቃል ነው አላለም የሙሐመድ ሰለላሁ ዐለይሂ ወሰለም ቃል ነው አላለም ለቀውሉ ረሱሊን የመልእክተኛ አለ ምንድነው ታዲያ ያገኛችሁት አዲስ ነገር ሲባል ረሱል የሚለው ላይ እንመጣለን ረሱል ወይም መልእክተኛ የሚለው ቃል በውስጡ ሁለት ነገርን አቅፏል አንድ ሙርሲል ላኪን አቅፏል መልእክተኛ ያለ ላኪ ይመጣል እንዴ መልእክተኛ ነኝ ማለት የላከው አካል አለ ማለት ነው ሁለተኛውስ ሙርሰሉን ቢህ የተላከው መልእክት አለ በመልእክተኝነት ውስጥ መልእክት አለ አንድ መልእክተኛ የሚሰኘው ምን ይዞ ሲመጣ ነው መልእክት ስለዚህ ለቀውሉ ረሱሊን የመልእክተኛ ቃል ሲል ረሱል ተብሎ የተጠቀሰው ጅብሪል ከሆነ ማን ነው የላከው ነው የመጀመሪያው ጥያቄ አላህ ምንድነው የላከው ቁርአን ይላሉ ታዲያ መልእክቱ ቁርአን ከሆነ መልእክት ለላኪ ነው ወይስ ለተላኪ ነው የሚያገለግለው መልእክት የማን ነው ባለቤትነቱ ላኪው ደግሞ ማን ነው ስለዚህ እንደዛ ማለቱ ራሱ የአላህ መሆኑን ያሳየናል ራሱ ለቀውሉ ረሱሊን የመልእክተኛ ቃል መባሉ ይሄ መልእክተኛ ሂደህ አድርስ ተብሎ የተሰጠው ማለት እንጂ ከልብ ወለዱ ያፈለቀው የራሱ ማለት አይደለም ከየት አመጣችሁት ሂደህ አድርስ የተባለው የሚለውን ቃል ካሉን ረሱል የሚለው ቃል ውስጥ በሏቸው መልእክተኛ ማለት ምን ማለት ነው ሲባል እንዲያደርስ የተላከ ምን እንዲያደርስ ከላኪው በኩል የተሰጠውን መልእክት ላኪው ማን ነው አላህ የተሰጠው መልእክት ምንድነው ስለዚህ መልእክቱ የማን ነው ያ አላህ ነው ሂደህ አድርስ ተባለ ይሄ ነው ማስረጃው አንድ ሁለተኛ የራሱ የጅብሪል ከነበረ ቃሉ ማለት ነው ለምን ጅብሪል ረሱል ተባለ ሰው የራሱን ንብረት ተልክ ያለው ብሎ ይመጣል እንዴ ማላከ ሲባል ራሴ ለምን ረሱል ተባለ ታዲያ ይሄ በራሱ ሌላ ማስረጃ ነው ሶስተኛ አየቱ ይቀጥላል ذي قوة عند ذي العرش مكين مطاع ثم ላይኛው አድማስ ያሉ መላእክቶች ቃሉን የሚሰሙት የሚታዘዙለት ነው አለና አሚን አለ እዚህ ጋር ማስረጃ አለ ምን ማለት ነው አሚን በምንድን ነው የሚታመነው ታማኝ የሚባለው ምንድነው የተላከውን አደራ በአግባቡ የሚያደርስ ነው አይደል የራሱን አምጥቶ ነው ታማኝ ነኝ ይላል እንዴ ስለዚህ ጅብሪል በምንድነው ታማኝ የተባለው አላ ወህይላህ عز وجل የአላህን ወህይ ሄዶ በማድረሱ ነው ስለዚህ ለቀውሉ ረሱሊን ማለቱ ሄዶ እንዲያደርስ የተሰጠው ለማለት እንጂ ከልብ ወለዱ ያፈለቀው ማለት አይደለም አራተኛ ደግሞ ኮንቴክስት የሚባል ነገር አለ ምንድነው አጠቃላይ ሐሳቡን ግምት ውስጥ እንከታለን የጅብሪል ሚና በቁርአን ውስጥ ምንድነው ሲባል በሶስት የቁርአን አንቀጾች ላይ ቀጥታ የአላህን ቃል ተልኮ እንዳመጣ ይናገራል ሱረቱል በቀራ ቁጥር 97 ምን ይላል ቁል በላቸው ለይሁዶች ጠላት አድርገው የያዙትን ጅብሪልን መን ካነ ዐዱወን ለጅብሪል ለጅብሪል ጠላት የሆነ ሰው ካለ እዛው በቁጭት ይሙት በላቸው ጅብሪልን አይጎዱትም ምክንያቱም እሱ ምንድነው አለ فإنه نزله على قلبك بإذن الله بالله ፍቃድ በአንተ ልብ ላይ ቁርአንን ያወረደው እሱ ነው አለ بالله ፍቃድ بإذن الله ስለዚህ ጅብሪል ምንድነው መልእክተኛ ነው ሱረቱ النحل 16ኛው ሱራ አንቀጽ 102 ላይ ደግሞ ቁል ነዘለሁ ሩሑል ቁዱስ من ربك بالحق ከጌታህ ዘንድ በእውነት የተሞላ ሲሆን ቅዱስ መንፈስ ወይም ጅብሪል ይዞት ወረደ ይላል ሶስተኛው ደግሞ ሱረቱ ሹዓራ 26ኛው ሱራ አንቀጽ 192 እስከ 194 ወኢነሁ ለተንዚሉ ረቢል ዓለሚን ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወርዷል በማን አማካኝነት ነዘለ ቢሂ الروحul አሚን ታማኙ መንፈስ ጅብሪል ይዞት ወረደ على قلبك بانت لب لاي لتكون من المنذرين ካስጠንቃቂዎቹ ነቢያት ትሆን ዘንድ ባንተ ልብ ጅብሪል ይዞት ወረደ ስለዚህ የጅብሪል ሚና ምንድነው መልእክተኝነት ነው